እንግዲህ የፍቅር መሰረቱ ሰው ልወደድ ብሎ መወደድ አይችልም፣ ልጠላ ብሎ መጠላት አይችልም። የሚያስጠላው ተግባሩ ነው። እንደ ሃይማኖት ስናየው እንደ ሰው ልጅነትም ሲታይ ሃይማኖት ብቻ አይደለም፣ እንደ ተፈጥሮም ሲታይ እንደ ህይወትም ሲታይ እንደ ሞትም ሲታይ እንደዚህም ዓለም እንደ ኋለኛውም ዓለም ሲታይ አንድ አስፈላጊ ነጥብ አለ። የሰው ልጅ ለምንድን ነው የተፈጠረው? መጀመሪያው ይሄ ነው። ለምንድን ነው የተፈጠረው? አንተም እኔም ማወቅ ያለብን ለምንድን ነው የተፈጠርኩት? ማን ነው የፈጠረኝ? ከየት ነው የተገኘሁት የተፈጠርኩት? መጨረሻዬስ ደግሞ ወደዚህ ነው ወዴት ነው የምሄደው የሚለው ማወቅ የመጀመሪያው ደረጃ። ይሄ ምን ይጠቅማል? የሰውየውን ምንነት ያስረዳዋል። የፈጣሪውን ምንነት ይረዳል። የዛ ዓለም ህይወት የተወሰነ መሆኑን ይረዳል። ሁልጊዜ ነዋሪ ያለመሆኑን፣ ባለስልጣኑ ስልጣኑ እንደሚወገድ፣ ህይወቱ እንደሚጠፋ፣ ወጣቱ እንደሚያረጅ፣ ይህ ዓለም ተለዋዋጭ እንደሆነ ይረዳል።